ሰላም ሰላም እንዴት ናችሁ? እንግዲህ ዛሬ ዲስከስ የምናደርገው በልጆች ላይ የሚፈጠር የሽንት ቧንቧ ኢንፌክሽን የሚል ይሆናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ ትምህርቱ እንግዲህ የሽንት ቧንቧ ኢንፌክሽን እንግዲህ የአጭርና የረጅም ጊዜ የጤና ችግር ያለባቸው ልጆች ላይ የተለመደ ችግር ነው። እንግዲህ ይሄ የሽንት ቧንቧ ኢንፌክሽን ከአዋቂዎች ጋር ሲነጻጸር ልጆች ላይ አስቸኳይ የሆነ ትኩረትና አፋጣኝ የሆነ ሕክምና ለምን እንደሚያስፈልጋቸው አጠር ባለ መንገድ አብራራላችኋለሁ። እንግዲህ በድጋሜ ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የሽንት ቧንቧ ኢንፌክሽን ያለባቸው ልጆች እንግዲህ አስቸኳይ የሆነ ትኩረት ይፈልጋሉ። ምክንያቱም ይሄ የሽንት ቧንቧ ኢንፌክሽን በልጆች ላይ የተለመደ ትኩሳት መንስኤ ስለሆነ አስቸኳይ የሆነ ትኩረት ያስፈልጓል። እንግዲህ በልጆች ላይ የተለመደ ተላላፊ በሽታዎች ውስጥ እንግዲህ ከመተንፈሻ አካላት ኢንፌክሽኖች እና ከተቅማጥ ቀጥሎ ሶስተኛ ደረጃውን የሚይዘው ይሄ የሽንት ቧንቧ ኢንፌክሽን ስለሆነ እንግዲህ አፋጣኝ የሆነ ትኩረት ይፈልጋል ማለት ነው። ልጆችን ለሽንት ቧንቧ ኢንፌክሽን የሚያጋልጡ ምክንያቶች እንግዲህ ሴቶች ከወንዶች ይልቅ እንግዲህ ለሽንት ቧንቧ ኢንፌክሽን የመጋለጥ ዕድላቸው ከፍተኛ ይሆናል። ምክንያቱም ሴቶች አጠር ያለ የታችኛው የሽንት ቧንቧ ስላላቸው ለኢንፌክሽን ተጋላጭ የመሆን ዕድል ይኖራቸዋል። እንግዲህ በሴቶች ላይ እንግዲህ የበለጠና የተለመደ ያደርገዋል። እንግዲህ ይሄ የሽንት ቧንቧ ኢንፌክሽን እንግዲህ መጸዳጃ ቤት ከተጠቀሙ በኋላ እንግዲህ ከፊት ወደ ኋላ ይልቅ ከኋላ ወደፊት መጥረግ አንደኛው ለሽንት ቧንቧ ኢንፌክሽን አጋላጭ ምክንያት ነው። ሌላኛው ለሽንት ቧንቧ ኢንፌክሽን አጋላጭ ምክንያት ከሚባሉት ውስጥ እንግዲህ የሽንት ቱቦ ያልተለመደ መዋቅራዊ ሁኔታ ወይንም አብኖርማል የሆነ የሽንት ቧንቧ መዋቅር ካላቸው ይሄም አንዱ ለሽንት ቧንቧ ኢንፌክሽን አጋላጭ ምክንያት ይሆናልና ያልተገረዙ ወንዶች ልጆች ከተገረዙ ወንዶች ይልቅ በሽንት ቧንቧ ኢንፌክሽን የመያዝ ዕድላቸው ሰፊ ይሆናል። ሌላኛው አጋላጭ ምክንያት ምንድን ነው? የሽንት ቧንቧ ውስጥ የሚገኝ ጠጠር ነው። እንግዲህ ይሄ ጠጠር እንግዲህ እነዚህ የሽንት ቱቦዎችን ይደፍናል። በዛ ምክንያት እንግዲህ ለሽንት ቧንቧ ኢንፌክሽን የመጋለጥ ዕድላችን ከፍተኛ ይሆናል ማለት ነው። ሌሎች ምክንያቶች አሉ። እንግዲህ አጋላጭ ምክንያት ተብሎ ከሚጠቀሱት ውስጥ እንግዲህ ደካማ የመራቢያ አካል ንጽህና ያላቸው ልጆች ለሽንት ቧንቧ ኢንፌክሽን የመጋለጥ ዕድላቸው ሰፊ ይሆናል። ሌላኛው ረዘም ላለ ጊዜ ካቴተር መጠቀም፣ ይሄም ለሽንት ቧንቧ ኢንፌክሽን አጋላጭ ምክንያት ይሆናል ማለት ነው። እንግዲህ የሽንት ቧንቧ ኢንፌክሽን ምልክቶቹ ምንድን ናቸው? አንደኛ በሚሸኑበት ጊዜ ማልቀስ ይኖራል ሕፃናቶች ላይ። እንግዲህ ሌላኛው ደግሞ በሚሸኑበት ጊዜ መቸገር፣ እንዲሁም ህመም መሰማት፣ መጥፎ ጠረን ያለው ሽንት፣ እነዚህ የህፃናት ላይ የሚታዩ የሽንት ቧንቧ ኢንፌክሽን ምልክቶች ናቸው። ሌላኛው ደግሞ ትኩሳት ይኖራል። እንግዲህ ይሄ በህፃናት ላይ የሚከሰት የሽንት ቧንቧ ኢንፌክሽን የተለመዱ ምልክቶች ናቸው ማለት ነው። እንግዲህ ይሄ የሽንት ቧንቧ ኢንፌክሽን እንግዲህ በትናንሽ ልጆች ላይ የምግብ ፍላጎት መቀነስ፣ ተቅማጥ እና ትውከት፣ ክብደት መቀነስ ሊኖር ይችላል። ሌላኛው ደግሞ መነጫነጭም ሊኖር ይችላል። ወይም ጭራሽ ምንም አይነት ምልክት ሳዩ ወደ ኮምፕሊኬሽን ውስጥ መግባት ሊያጋጥም ይችላል ማለት ነው። ለሽንት ቧንቧ ኢንፌክሽን የሚደረጉ መሰረታዊ ምርመራዎች ምንድን ናቸው? ለሽንት ቧንቧ ኢንፌክሽን እንግዲህ የሚደረጉ ምርመራዎች አሉ። እንደ አዋቂዎቹ ዝም ብሎ ተሰርቶ ብቻ መድኃኒት አይታዘዝም። ምክንያቱም ስፔሲፊክ የሆነ መድኃኒት ያስፈልገዋል ለስፔሲፊክ ለሆነ ባክቴሪያ ማለት ነው። ስለዚህ መጀመሪያ የሽንት ማይክሮስኮፕ ወይንም የዲፕስቲክ ምርመራ እንሰራለን። ከዛ ደግሞ የሽንት ካልቸር እና ሴንሲቲቪቲ ምርመራ እንሰራለን። እንግዲህ የሽንት ካልቸር ባክቴሪያውን እናራባና ሌላኛው ደግሞ ሴንሲቲቪቲ ቴስት እንሰራለን። እንግዲህ ለዛ ለባክቴሪያ ትክክለኛው መድኃኒት ምንድን ነው የሚለውን ነገር በመስራት ነው እንግዲህ ለህፃናት መድኃኒት ማዘዝ የምንችለው ማለት ነው። እንግዲህ የሽንት ቧንቧ ኢንፌክሽን እንግዲህ ህክምናዎች አሉት። እንግዲህ የመጀመሪያው ህክምና ምንድን ነው? ለሽንት ቧንቧ ኢንፌክሽን ሁሉንም የመከላከያ እርምጃዎች መከተል አለብን። እንግዲህ እነዚህ መጀመሪያ ፕሪቬንሽን ላይ ነው የምንሰራው ማለት ነው።
ሌላኛው የሽንት ቧንቧ ኢንፌክሽን ያለው ልጅ እንግዲህ ብዙ ውሃ እንዲጠጣ ሊመከር ይገባዋል። የታመሙና በሐኪም ቤት እየቆዩ ላሉ ህጻናት ደግሞ በደም ስር የሚሰጡ አንቲባዮቲኮች አሉ። እነዚህን እናዛለን። ሌላኛው ደግሞ ለትኩሳት ተገቢውን መድኃኒት መስጠት አለብን። እንግዲህ የልጆች በማደግ ላይ ያሉ ኩላሊቶችን ለመጠበቅ እንግዲህ ሳይዘናጉ የሽንት ቧንቧ ኢንፌክሽን ወይንም ዩቲአይን በአንቲባዮቲክ ማከም አስፈላጊ ይሆናል ማለት ነው። እንግዲህ እነዚህ ተዋሲያን ባክቴሪያዎች እንግዲህ ለመለየት አንቲባዮቲኮችን በትክክለኛው ለመምረጥ ሕክምና ከመጀመራችን በፊት የሽንት ካልቸር መስራት በጣም አስፈላጊ ይሆናል ማለት ነው። እንግዲህ አንዳንድ ልጆች ላይ እንግዲህ በከፍተኛ ደረጃ ትኩሳትና ማስታወክ፣ ከባድ የጎን ህመም ካለቦት በአፍ መድኃኒቱ መውሰድ ካልተቻለ ሆስፒታል ተኝተው በደም ስር የሚሰጡ አንቲባዮቲኮች አሉ። እነዚህን ማዘዝ እንችላለን። በአፍ የሚወሰዱ መድኃኒቶችን መውሰድ ለሚችሉ ደግሞ ህጻናት ደግሞ በአፍ የሚወሰዱ አንቲባዮቲኮች አሉ። እነሱን ማዘዝ እንችላለን ማለት ነው። ምንም እንኳን እንግዲህ ህፃኑ ዩቲአይ ምልክቶችን ባይኖሩትም እንኳን ልጆች የታዘዙትን አንቲባዮቲክ መድኃኒቶች ሙሉ በሙሉ ማጠናቀቅና መጨረስ በጣም አስፈላጊ ነው ማለት ነው። እንግዲህ ይሄ የሽንት ቧንቧ ኢንፌክሽንን ለመከላከል እንግዲህ የሚረዱ የተወሰኑ ቲፕሶችን እነግራቸዋለሁ። አንደኛ የሚወሰድ የፈሳሽ መጠንን መጨመር ሽንትን ቀጠን ያለ እንዲሆን ያደርገዋል። ሌላኛው ደግሞ ባክቴሪያዎችን ደግሞ ከሽንት ፊኛ ላይ እየተጠረጉ እንዲወጡ በጣም ስለሚረዳን ውሃ መጠጣት በጣም አስፈላጊ ነው። ሌላኛው ደግሞ ልጆች በየ2 እና በየ3 ሰዓቱ መሽናት ይኖርባቸዋል። በጭራሽ ሽንትን በፊኛ ውስጥ ቋጥሮ ማስቀመጥ ባክቴሪያው እንዲራባ ስለሚረዳው ሽንት መቋጠር የለብንም ማለት ነው። ሌላኛው እንግዲህ የልጆች ብልት አካባቢ ላይ እንግዲህ ንጽህናቸውን እንዲጠብቁ ማድረግ በጣም ይሄ ከወላጆች የሚጠበቅ ነገር ነው። ሌላኛው ደግሞ ከመጸዳጃ ቤት ከተጠቀሙ በኋላ ሁል ጊዜ ከፊት ወደ ኋላ መጠረግ ነው ያለበት። እንግዲህ ምክንያቱም ይሄ በፊንጢጣ አካባቢ ያሉ ባክቴሪያዎች ወደ ሽንት ቧንቧ እንዳይዛመቱ ለመከላከል ምንጊዜም መጸዳጃ ቤት ከተጠቀምን በኋላ ስንታጠብ ከፊት ወደ ኋላ ነው እንጂ ከኋላ ወደፊት በጭራሽ ምን ማድረግ የለብንም፣ መታጠብ የለብንም ማለት ነው። እንግዲህ ሌላኛው ደግሞ የአየር ዝውውር እንዲኖር ለማድረግ እንግዲህ ልጆች በጥጥ የተሰሩ የውስጥ ሱሪዎችን ብቻ እንዲለብሱ መደረግ አለበት። በጭራሽ ይሄ ናይለን የሆኑ ልብሶችንና በጣም ጥብቅ አድርገው የሚይዙ ልብሶችን መልበስ የለብንም ማለት ነው። መቼ ነው ሐኪማችንን ማግኘት ያለብን ለሚለው ጥያቄዎች እንግዲህ አንደኛ የማያቋርጥ ትኩሳት፣ ብርድ ማለት፣ በሽንት ጊዜ ህመም ወይንም ማቃጠል፣ መጥፎ ጠረን ያለው ሽንት ካለ ይሄንን ምን እናደርጋለን? ሐኪማችንን ሄደን ማማከር ይኖርብናል ማለት ነው። ሌላኛው ደግሞ ፈሳሽና መድኃኒት እንዳይወስዱ የሚከለክል ማቅለሽለሽና ማስታወክ ካለ በአፋጣኝ ወደ ሐኪም ጋር ሄዶ መፍትሄ ማግኘት ይኖርበታል ማለት ነው። ሌላኛው ደካማ በሆነ የፈሳሽ አወሳሰድና ምክንያት እንግዲህ የሚከሰቱ ድርቀት ወይንም ዲሃይድሬሽን ካለ ሐኪም ጋር ሄደን በክንድ የሚሰጡ ፍሉዶችን መውሰድ ይኖርብናል። ሌላኛው ደግሞ በታችኛው ጀርባ ወይንም ሆድ ላይ ህመም ካለ፣ ሌላኛው ደግሞ መነጫነጭና የምግብ ፍላጎት ማጣት ካለ ይሄንም አፋጣኝ የሆነ ሕክምና ያስፈልገናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።